እሺ ኦርቶዶክሳውያን አሁን በደረሰኝ መረጃ መሰረት መምህር ግሩም ተፈሪ ታስረዋል። መንግስት መምህራንን እያሰረ ይገኛል። ሁላችሁም ሼር አድርጉት። መምህር ግሩም ተፈሪ ታስረዋል። ሁሉም ሰው ይሄንን ሊያውቅ ያስፈልጋል። ኮፒ ሊንክ ሼር አድርጉ። ኦርቶዶክሳውያን በሙሉ አሰበ ተፈሪ ልዩ ስሙ ጭሮ የሚባል ከተማ ላይ እጅግ በጣም አስደንጋጭ የሆነ ነገር ደርሶናል ማለት ነው። አሁን በከተማው በክልሉ ልዩ ኃይል አስለቃሽ ጭስ በቅድስት ልደታ ቤተክርስቲያን ግቢ ውስጥ በሚገኙ ኦርቶዶክሳውያን ምእመናን ላይ አስለቃሽ ጭስ እየለቀቁባቸው እንደሆነ መረጃው ደርሶናል ማለት ነው። እጅግ በጣም በርካታ ምእመናን መተንፈስ እንዳቃታቸውና ከጭስ ውስጥ ማምለጥ እንዳልቻሉ መረጃው ደርሶናል ማለት ነው። ምርጫችን ሲሉ የነበረ ብፁዕ አቡነ ሳዊሮስና ምናልባት እርስዎ ከኦሮምኛ ቻይ ወገን ኖት ወይስ ከአማራው ወገን ማቻቻያ ኖት ብዬ ለማወቅ ፈልጌ እኔ እና መከራ እንቀበል ተብዬ ስለተጠራ መከራን በኦሮምኛ በአማርኛ መረዳት ፈልጌ ነበር። መከራ አይናት እንግዲህ ለምንስ ምንም ብዙ ያሳስበንም እሱ አሁን እኛ የፖለቲካም ችግር የለብንም የቋንቋም ችግር የለብንም። ቋንቋውን ማስተማሪያ ነው በነገራችን ላይ ለማስተማር ነው የተባለው። ግን እነዛ የሚጠይቁ መረጃ ትዊተር ላይ 2019 ላይ ነበር ሼር ያደረኩት ግን አሁን አብይ አህመድ የሚያደርገው ነገር በግልጽ ሁሉም ሰው ያየ ስለሆነ አሁን ሞር ተቀባይነት ይኖረዋል ብዬ አስባለሁ። እንደሚከተለው ነው አብይ አህመድን ስልጣን ላይ ያመጡት ሰዎች የተለየ ሃይማኖታዊ ተልእኮና በሃይማኖታዊ መስመር የሚጓዙ ሰዎች ናቸው አሜሪካ ውስጥ ያሉ። መንግስት ሀገርን ያስራል እንዴ? ማንን አስረ ማንን ትተዋለህ? መላ ኦርቶዶክሳዊ የሶሻል ሚዲያ ተጠቃሚ ነው። ልዝቢኒ ታስሯል። በቀጣይ ኦርቶዶክስ ሰላም ውድ ኢትዮጵያውያን ሀገር ውስጥም ከሀገር ውጭ ያላችሁ እንዴት ናችሁ? እግዚአብሔር ይመስገን ሰላም ነኝ። በያላችሁበት እናንተም ሰላማችሁ ብዝት ይበል። ያው ዛሬ እንግዲህ ምህላው አልቋል፣ ጾሙ አልቋል። ለዚህ ያደረሰን ጸሎታችንን ለሚሰማ እግዚአብሔር ክብር ምስጋና ይግባው። አሁንም በፈጣሪያችን እናምናለን። ጸሎታችንን ሰምቶ ምላሹ ጥሩ እንደሚሆን አልጠራጠርም። ያው ዛሬ እንግዲህ አንድ አዲስ መረጃዎችን ይዤላችሁ መጥቻለሁ። ልጅ ቢኒ ታስሯል የሚባል መረጃ ሰምቻለሁ። ላልሰማችሁ ላሰማልን ነው። እንዲሁም ደግሞ ስለ አብይ አህመድ የወጣ አዲስ መረጃ አለ። የሆነች ልጅ አሜሪካ ሀገር የምትኖር ስለ አብይ አህመድ ከዛሬ 3 እና 4 ዓመት በፊት የተናገረችውን ነገር አሁን ላይ ተግባራዊ ያደረገው መሆኑን እስከነ ማረጋገጫው በቪዲዮ አስደግፋ አምታለች። እሱንም ታያላችሁ። እንዲሁም በአየር ጤና የሚደረገውን ያለውን ሁኔታ በተለያዩ የሀገራችን ክፍል ላይ ምን ያክል በደል እየደረሰባቸው እንደሆነ ምን ያክል ጫናና ግፍ እየደረሰባቸው እንደሆነ የሚያሳዩ ቪዲዮዎችንም ከተለያዩ ሶሻል ሚዲያዎችን ይዤላችሁ መጥቻለሁ። ምክንያቱም አይታችሁ ትረዳላችሁ። ማግኘት ያልቻላችሁ ወር ደግሞ ምን ያክል ነገር ላይ እንዳለ የሀገራችን ሁኔታ ማየት ለምትፈልጉ ሰዎች ይህን ቪዲዮዎችን ይዤ መጥቻለሁ። ያው ይገባኛል፣ መስራት ያለብኝም እንደዚህ አይነት ነገሮች በዚህ ሰዓት ማድረግ አልነበረብኝም። ግን ሰው ጋር መዳረስ የሚችለው በእንደዚህ አይነት መንገድ ብቻ ነው። ሶሻል ሚዲያን በመጠቀም ላላየው እንዲያይ ያልሰማው እንዲሰማ እንዲሁም የተለያዩ ኢንፎርሜሽኖችን ለመቀያየር ያክል የሚረዳው ይህ ፕላትፎርም እስከሆነ ድረስ ነው ማመጣው እንጂ በሌላ ምንም አይነት ምክንያት አይደለም። ኤኒዌይ እነዚህ ቪዲዮዎችን እዩዋቸው። በጣም ብዙ መረጃዎችን ታገኙባችኋላችሁ። ሌላው ደግሞ ማለት የምፈልገው የካቲት 5 ያው የሲኖዶስ ቅዱስ ሲኖዶስ ጥሪ አቅርቧል ለመላ ኢትዮጵያውያን ለመላ ኢትዮጵያ ሕዝብና ሕዝበ ክርስቲያኑን ጥሪ ሰላማዊ ሰልፍ እንዲደረግ አቅርቧል። ዛሬም ደግሞ ባወጣው መረጃ ላይ ቀጥታ ለመንግስት 2 ቀን ብቻ ሰጥቷል። እሱንም ገብታችሁ እዩት። እንግዲህ የካቲት 5 ሀገር ውስጥም ከሀገር ውጭም በዓለም አቀፍ ደረጃ ሰላማዊ ሰልፍ በያለንበት ይካሄዳል። አውሮፓ ላይ ስፔሻሊ ኔዘርላንድ የምትኖሩና ቤልጅየም የምትኖሩ ብራሰልስ ከተማ ማክሰኞ ላይ በኢትዮጵያ ኤምባሲ ፊት ለፊት ሰላማዊ ሰልፍ ይወጣል። እኔ እዛ አካባቢ ስለምኖር ብራሰልስ ላይ እንግዲህ እንዳትቀሩ ሁላችሁም ይህ ጉዳይ የሚመለከታችሁ ኢትዮጵያውያንና ኦርቶዶክስ ተዋሕዶ እምነት ተከታዮች ሁላችንም በአንድ ላይ ወጥተን ድምጻችንን ለኦርቶዶክስ ተዋሕዶ እናሰማ እላለሁ። ያው ልጅ ቢኒንም እንግዲህ ከሚኖርበት ቤት ነው ለዩ ኃይሎች መተው የወሰዱት የተባለው። ልጅ ቢኒ ታስሯል። ለሱም ደግሞ ድምጽ መሆን መቻል አለብን። እንትን አስረው እንደሚችሉት ስንቱን ሰው አስረው እንደሚችሉት ስንቱን ኦርቶዶክስ አስረው ቀጥቅጠው ገለው እንደሚችሉት አናቅም።
እነሱ አንድ በቀጠቀጡን እነሱ አንድ በገደሉን ጊዜ እኛ ግን እንበዛለን፣ ለሃይማኖታችን እንሞታለን፣ እንታሰራለን፣ ከዚህ በላይም ካለ ደግሞ እንሆናለን። ሶ ለልጅ ቢኒም ድምጽ እንነው። ስፔሻሊ ሀገር ቤት ላላችሁ ሰዎች ለልጅ ቢኒ ድምጽ ሆኑት። የታሰረው መፈታት አለበት። ያለ ጥፋቱ ድምጹ ስላሰማ ሀቁ ስለተናገረ ነው ያሰሩት። ምክንያቱም ብዙ ኢንፍሉዌንሰር ስለሆነ ሶሻል ሚዲያ ላይ ብዙ ተከታይ ስላለው እሱ ኢንፍሉዌንስ ስለሚያደርግ ለዛም ነው አንድ ያሰሩት ምክንያት። ለሱም ድምጽ ሆነን ከታሰረበት ቦታ እናስፈታው። እንዲሁም ስለ አብይ የተወራውንና በማስረጃ ልጅቷ ያቀረበችውን ቪዲዮ እዩት፣ ተመልከቱት። ምክንያቱም ትክክለኛ ኢንፎርሜሽን የምታገኙበት ነው። ምን ያክል ሴራና ምን ያክል ጥናት ተደርጎ ለእንደዚህ አይነት ሰዓትና ለእንደዚህ አይነት አላማ እንዳዋለው ይሄ ሰውዬ የምታዩበት ቪዲዮ ነው። ምክንያቱም ልጅቷ ከ2015 ዓመት በፊት ኢቭን ትዊተር ገጽ ላይ ለጥፍ ያለው ነው ያለችው። አሁን ላይ ግን በግልጽ እየታየና በግልጽ የሆነ ነገር ነው። ይህ ማለት አብይ አህመድ ገና ስልጣን ላይ ሳይመጣ በፊት ልጅቷ የተናገረችው። ሆኖም አብይ አህመድ የሚታወቀው እኛ አብይ አህመድ ማናችን ብዙውን ኢትዮጵያኖች አብይ አህመድን ያወቀው ወደ ስልጣን አካባቢ ሲመጣ ነው እንጂ ከዛ በፊት አብይ አህመድ የሚባል ሰው አይተናናቅም፣ ሰምተንም ሰው አናቅም። ሶ ይሄ ሁሉ ሚስጥሮች ግን ቪዲዮ ስታዩት በጣም ይገባቸዋል። ልጅቷ የምትናገረው ፖይንት ላይ አለ። በጣም ከታዋቂ ሴኔተሮች ጋር አሜሪካ ውስጥ ግንኙነት የነበረው ሰው ነው። ሶ ከኔ መረጃውን ስንተሳትሉ ቪዲዮን አይታችሁት ሙሉ መረጃውን ታገኙበታላችሁ። ስፔሻሊ ለልጅ ቢኒያም ድምጽ ነው ለማው። አሁን ቀጥታ ወደ ቪዲዮ እንግባ። ይሄን መረጃ ለማስተላለፍ ፈልጌ ነው። በኋላ ላይ እንገናኛለን። ቪዲዮን እኔና አንዳንድ መረጃዎች የሚጠቅሙ ነገሩ አሉ። ሀገራችንን በተክርስቲያናችንን ያለውን ሁኔታ የሚመለከት ስለሆነ እዩት ቪዲዮውን። የወደዳችሁት ደግሞ ሼር አድርጉ፣ ሌሎች ቦታ እንዲደርስ ሌሎች ሰዎች እንዲያዩት ማለት ነው። ቀጥታ ወደ ቪዲዮ እንሂድ። አመሰግናለሁ። እግዚአብሔር የመጣብንን ችግር ራሱ መልስ መፍትሄ ይስጠን። ደም መፍሰሱ ይቁም፣ መጋደሉ ይብቃ። ኦርቶዶክስ ተዋህዶ አንድ ሲኖዶስ፣ አንድ ቤተክርስቲያን፣ አንድ ሀገር ነው ያለን። እግዚአብሔር ደግሞ ይጠብቅልን ከእልቂት ከመከራ ከሌሎች ነገሮችንም ሁሉ እሱ በቃችሁ ይበለን፣ ፊቱን ወደኛ ያዙር። አሜን። ወደ ቪዲዮ እንግባ። አመሰግናለሁ። ክህነታቸው የተሻሩ በቀድሞ ስማቸው እነ አባ ሳዊሮስ በአሁኑ ሰዓት በዓለም ገና ቅዱስ ሚካኤል ቤተክርስቲያን ውስጥ በኦሮሚያ ልዩ ኃይል ታጅበው ገብተዋል። በአካባቢው ላይ ምንም አይነት ተቃውሞ ሰልፍ እንዳያደርጉ ከፍተኛ ቁጥጥር እየተደረገባቸው እንዲሁም ከየቤታቸው እየታፈሱ ይገኛሉ። መልእክት አለ፣ መጨረሻ ላይ አዳምጡት። ሰላም እንዴት ናችሁ? ውድ የኦርቶዶክስ ቤተክርስቲያን አማኞች፣ የኦርቶ የቤተክርስቲያን ልጆች እንዴት ናችሁ? እንግዲህ ባካችሁ አድኑን፣ ድምጽ ሁኑን እንላለን። ማለትም በሰበታ ቅድስት ጌተሰማኒት ያሉት ገዳማት ሴት እናቶቻችን ታስረዋል። በሰበታ ከተማ ያሉ ወጣቶች ሙሉ ታስረዋል። ዛሬ ዕለትም ደግሞ የካቲት 2 አቡነ ሳዊሮስ ከአጋሮቹ ጋር በዓለም ገና ቅዱስ ሚካኤል ቤተክርስቲያን ውስጥ በአሁኑ ሰዓት ይገኛል። ምንም አይነት ተቃውሞም የለም። የቤተክርስቲያኑ አስተዳዳሪም የራሳቸው ሰው ናቸው። የሰንበት ተማሪዎችን በየቤታችን እየመጣን እየተሳሰርን ስለሆነ ወደ ቤተክርስቲያኑ መሄድ አልቻልንም። ጓደኞቻችን ዲያቆናት ታስረዋል። እስካሁን ድረስ 5 ዲያቆናት ታስረዋል። ካህናቶችም ይህን ነገር አንቀበልም ብለው ትናንት የጥሪ ወረቀታቸውን የጥሪ ወረቀት ሲበተን ጥሪ ወረቀቱን ሸክፈው ሽንት ቤት በመክተታቸው እነሱም ጠበቃውም ካህናቱም ታስረዋል። የእሳቸው ሲሆን የሆኑት ግን በቤተ ክርስቲያኒቱ ውስጥ አሁን አብረዋቸው ይገኛሉ ማለት ነው። ነገም በሁለታ ቅዱስ ገብርኤል በ4 ማለት ነው ፕሮግራም በጣም ተዘጋጅቶላቸው እንዲህ እንደሚገቡ መዝሙር በማስመረቅ ሰበብ ሊገቡ እንደሆነ
ተነግሯል ማለት ነው። እባካችሁ ስለ ቅድስት ቤተክርስቲያን ብለን ቤተክርስቲያኑ ያቶንግ ታደጋት። እነዚህ ሰዎች ምን እንዳሰቡ አናውቅም፣ ግን ሰንበት ተማሪዎችም መሄድ አልቻሉ። ምዕመናን እንኳን ከእንግዲህ ምን ብለን እንሄዳለን በማለት በቤታቸው ተቀምጠዋል። ሰው ከ50 ከ60 ሰው የማይበልጥ ሰው አብሯቸው አሁን አለ። ላይቭ እየተቀረጹ መዝሙር በማስመረቅ ሰበብ ቅዱስ ሚካኤል ቤተክርስቲያን ይገኛሉ። ነገም በ4 ሆለታ ቅዱስ ገብርኤል ቤተክርስቲያን ከፍተኛ የሆነ የአቀባበል ዝግጅት እየተደረገላቸው ነው። ቤተክርስቲያናትን በፉሪ በጀሙ ያላችሁ መጣችሁ፣ እባካችሁ ቤተክርስቲያንን እናድናት። እኛ መውጣት አልቻልንም። ጥቁር ልብስ እየለበስን ከቤታችሁ ተመለሱ እየተባለ ነው። እየተደበደቡ ነው። ይኸው ልጆች ታስረው 4 ቀን 5 ቀናቸው ነው። ምግብ መስጠት አልተቻለም። ሲሄዱ ኑ ግቡ እየተባለ ነው። እና እባካችሁ ስለ እግዚአብሔር እኛ ለወደፊት ይሄን እውቅና እንዲሰጠን እንጠይቃለን። መንግስት ለወደፊት መንግስትን እንዲደግፈን ከኛ ጋር እንዲቆም እውቅና እንዲሰጠን እንጠይቃለን። ጥያቄያችን ብዙ ጥያቄዎች አሉ፣ መንግስትን የምንጠይቃቸው አጠቃላይ ባለው ነገር ሁሉ ከዚህ በኋላ ጉዟችን ስንቀጥል ብዙ ጥያቄዎች አሉ። የትኛውን መንግስት ማለት ነው? የክልሉን ነው የፌዴራሉ? የፌዴራሉን የክልሉን እንጠይቃለን። የምንጠይቃቸው የንብረት ክፍፍል ሊሆን ይችላል፣ ሌላም ሊሆን ይችላል። የምንጠይቃቸው ብዙ ይኖራሉ፣ ደረጃ በደረጃ ማለት ነው። የንብረት ክፍፍል ሲሉ ምን አይነት ንብረት ማለት ነው? እንግዲህ ያው የጋራ አይደል ያለው ንብረት እኮ የኦሮሚያም ነው፣ የደቡብም ነው፣ የቤልሻንጉልም ነው፣ የጋምቤላም ነው፣ የወላይታም ነው፣ የሁሉም ብሔረሰብ ነው። ይሄ የተሰበሰበው እዛ ቤትም ይሁን ገንዘብም ይሁን አላቂም ቋሚም ቢሆን የሁሉ ህዝብ ነው። ስለዚህ እኛ በራሳችን ስንንቀሳቀስ በዛን ጊዜ እንጠይቃለን ማለት ነው። መጠየቅ ይገባናል። እውቅና ይሰጠን። ከዛ በኋላ እነዚህ ነገሮች ደግሞ ባነሱት ጥያቄ ስትንገራገጭ የምትጎዳ አይመስልዎትም ወይስ የበለጠ የምትጠቀም ነው የሚመስልዎት? አሁን እኮ ልትጎዳ ለማለት አይደለም ሐሳባችን፣ ፍላጎታችን አሁን እኛ ሐሳብ በጋራ ለማገልገል ነው። ነገሮች የማይሆኑ ከሆነ ለማለት ነው እንጂ በጋራ ለማገልገል በጋራ ቤተክርስቲያኗን ለመጠበቅ ነው የኛ ፍላጎት ሐሳብ እንጂ ለብቻ ለመሆን አይደለም። መጀመሪያው ነው የማይሆን ከሆነ ሌላ ችግር የሚገጥም ከሆነ አማራጫችን ይሄ ነው ለማለት ፈልጌ ነው እንጂ ፕላን ቢ አይጎዳትም። ግን እውነቱን አማራጮቹ እሱን ነው ፈልጌ። አይ ህዝብን ለማገልገል እኮ ነው፣ ለአገልግሎት ነው፣ ህዝብን ለማዳን ነው፣ የጠፉትን ሰዎች ለመፈለግ ነው፣ የተቸገሩትን አባት ያለ እያሉ የጮሁትን ለመፈለግ ነው። እንደገና አስተዳዳሪ በምን የራሳችሁን ሐሳብ እንትን የምትሉ ሰዎች በእግዚአብሔር ስም እንጠይቃችኋለን። ምዕመናኖቻችን አታሳዝኑብን፣ ጉዳትም እንዲደርስብን አንፈልግም በተሳሳተ መልእክት። እንደገና አንዳንዶቹ ደግሞ መፈክርም በሰላማዊ ሰልፍ ሲጀምር ሰላማዊ ሰልፍ አልጠራንም። አሁን እኛ በዚህ ሰዓት ሰላማዊ ሰልፍ ቤተክርስቲያን አልጠራችም፣ ጸሎት ብቻ ነው የጠራችው። ጸሎት ደግሞ መፈክር አይደለም፣ ተጮህ እንኳን አይነገር። አንዶቹም የፖለቲካ ድርጅቶች እሰማለሁ በዚህ ውስጥ ቤዛችን የኢትዮጵያ ቤተክርስቲያን ናት፣ መሰረታችን። የኔ ወንድም ያንተ የፖለቲካ መሰረት ህዝብ ነው። ህዝብ ደግሞ ውጭ ነው። በቤተክርስቲያን ስም አታድርጉት። እኛ የማንም የፖለቲካ ድርጅት አስጠጊዎችም ጥገኛም አስጠጊዎችም አይደለንም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ክርስቶስን ብቻ የምታመልክ የራሷን ስርዓት የምታካሄድ ቤተክርስቲያን ናት። ይህንን እወቁልን። ማንም ተቃዋሚም ደጋፊም ሁላችሁም ይህን እወቁ። በዚህ ማዕቀብ ውስጥ ነው ቤተክርስቲያንን የምትረዱን። ቤተክርስቲያን እንቃወማለን የምትሉም በዚህ ማዕቀብ ውስጥ ቤተክርስቲያን ይህን አርጋኛለች ብላችሁ
የበደለቻችሁን በደል በአደባባይ አውጥታችሁ ተሟግተን አሸንፉን። ከዚያ ውጭ ለምን እንድነው ዝም ብላችሁ በጉልበታችሁ ምዕመናኖቻችን የምታንገላቱት? በእግዚአብሔር ስም እንጠይቃችኋለን። ይሄ ቀን ያልፋል፣ እንተዛዘባል። ዮናታን እና እዩ ጩፋ ትንቢት ተናጋሪዎች፣ አቤት አቤት! ነቢይ ማለት እንደዚህ ነው። እግዚአብሔር ይፈርድባችኋል። እናንተም ትንቢት እናገራለን ብላችሁ በእግዚአብሔር ላይ የቀለዳችሁ ዮናታን፣ እዩ ጩፋ እግዚአብሔር ፍርዱን በቅርብ ቀን ያሳየናል። የቅዱሳን አምላክ ያሳየናል። የእነዚያ የደጋጎቹ አባት ያሳየናል። የእናንተን ጉድ፣ እናንተ ጉደኞች እያወደለደልክ እያጦረበርክ ነቢይ ውሸት። ነቢይ በዚህ ዘመን የለም። ነቢይ ስለ ኢየሱስ ክርስቶስ መምጣት ስለ አምላክ ሰው መሆን አስቀድመው የሚናገሩ ነበሩ። ዘመነ ነቢያት ተፈጽሟል። ዛሬ ዘመነ ሐዋርያት ዘመነ ካህናት ነው። የሰማዕትነት ዘመን ነው። እውነተኞቹ ሰማዕታት በሻሸመኔ ላይ ስለ አንዲት ቤተ ክርስቲያን ሕይወታቸውን ሰጥተዋል። እናከብራቸዋለን። ነፍሳችሁን እግዚአብሔር ከቅዱሳን በገነት ይደምርልን። ከቅዱሳን ጋር ደማችሁን ከሰማዕታት ጋር ይጠርልን። የቅዱሳን አምላክ በመልዕልተ መስቀል ላይ የተሰቀልክ ኢየሱስ ክርስቶስ ለድኅነት ዓለም ልጆች ተሰይፈዋል። አንተ ስለመሰረትካት ስለ አንዲት ቅድስት ቤተ ክርስቲያን ሕይወታቸውን ገብረዋል። በክብር ተቀበላቸው። የክብር ንጉሥ ኢየሱስ ክርስቶስ ፍርድህን ስጥ። ፍርድ ያንተ ነው። እንባችንን ወደ አንተ ረጭተናል። እግዚአብሔር በቅርብ ቀን ከቤተ መንግሥት ጀምሮ ፍርዱን ይሰጣል። ፍርዱን ይሰጣል። የቅዱሳን አምላክ ካልተመለሳችሁ፣ ካልተጸጸታችሁ እንዲህ በዋዛ የኢትዮጵያ ኦርቶዶክስ ተደፍራ የምትቀር መሰለህ? አትቀርም፣ አትቀርም። የተክለ ሃይማኖት መንበር ጻድቁ አባታችን ተክለ ሃይማኖት ማውረድ ልጆች ተደፍረዋል። መንበር ተደፍራለች። ተክለ ሃይማኖት አባታችን ተክለ ሃይማኖት ጥያቄውን አጭር ጥያቄ ልጠይቀው። ኦሮምኛ ይችላሉ? እሱ ምናልባት ምን ተፈልጎ ጥያቄ ነው። ቋንቋ ብዙ ቋንቋ ይችላሉ ከሚል ቅድም ዝርዝር ውስጥ ስለነበረ ቋንቋ ይችላሉ አይችሉም? ቋንቋ መቻል አለመቻል ችግር ስላልሆነ ችግርም አይደለም። ቀጥዬ የምጠይቀው ጥያቄ ስላለ ነው። ይችላሉ አልችልም ካለ ለምን ተፈለገ? ለማወቅ እኔ ለእርሶማ በግልም ልነግረው ትችላለህ፣ ችግር የለውም። እሱ ግን ይሄ ቋንቋ ለምን ተፈለገ? ቀጥዬ ለማነሳው ጥያቄ ስላለ ነው። ቀጥሎ በኋላ ይችላሉ አይችሉም? በኦሮምኛ እርሶ እንግዲህ ሲጠይቁኝ መቻል አለመቻለ ያኔ ይታያል። በኦሮምኛ ሲቀድሱ ሲያስተምሩ እገኛለሁ በቦታው። ለማንኛውም ቅድም ከብዙ ብሔር ብሔረሰቦች የተካተተ ነው ምርጫችን ሲሉ የነበረ ብፁዕ አቡነ ሳዊሮስ እና ምናልባት እርስዎ ከኦሮምኛ ቻይ ወገን ኖት ወይስ ከአማራው ወገን ማቻቻያ ኖት ብዬ ለማወቅ ፈልጌ። እኔ እና መከራ እንቀበል ተብዬ ስለተጠራ መከራን በኦሮምኛ በአማርኛ መረዳት ፈልጌ ነበረ። መከራ እንግዲህ እሱ ምንም ብዙ አያሳስበንም። እሱ አሁን እኛ የፖለቲካም ችግር የለብንም፣ የቋንቋም ችግር የለብንም። ቋንቋውን ማስተማሪያ ነው በነገራችን ላይ ለማስተማር ነው የተባለው። ግን እነዛ የሚጠይቁ ሰዎች ሊማሩበት ፈልገው ከሆነ በገዛ ምድራችን ባዕዳን ሆነናል። ውሃችንን በግፍ በዋጋ ገዝተናል። እኛ የዘራነውን ጠላት ሰበሰበው። ጌታ ለምን ታምሩን ሊሰራ ክብሩን ሊያሳይ ሲሻ ልብ ያደነድናል ለጥጋብ ማርከሻ።
ሕዝቤን ልቀቅ ብሎ ሙሴን እየላከ ሕዝብ አልለቅም ብሎ ፈርዖን ካወከ ይልካል ጓጉንቸር ይልካል አንበጣ እህሉን ከርክሞ ረሃብ የሚያመጣ ታምሩን ሊሰራ ክብሩን ሊያሳይ ሲሻ ልብ ያደነድናል ለጥጋብ ማርከሻ ፈርዖን ሲታበይ ሕዝቡን ሲረግጥበት በረዶ ያዘንባል ምድርን ሊሸፍናት አሁንም እምቢ ሲል በትዕቢት ሲወጠር ምድርን ያጨልማል የብርሃን ጌታ ኃይሉን ለማስመስከር በስተመጨረሻ ሕዝቦቹን ጠፍረ በትዕቢት አጉረ ቅማል ያስበላ ረሃብ እየጠበስ ጤነኛ ያሳበድክ በሽታ እየገበርክ ሰው ራሱን አንቆ እስከሚሞት ድረስ እምቢ አልለቅም ስትል ታምሩን ሊሰራ ክብሩን ሊያሳይ ሲሻ ልብ ያደነድናል ለጥጋብ ማርከሻ ያብራክህን ክፋይ ያይን ብለንህን የሌሊት ህልምህን የቀን ስስትህን የቁም ቅዠትህን ወጥቶ መግባትህን ዓለምን ማያህን ሁሉ ነገርህን የበኩር ልጅህን መጥቶ ይቀስፍልሃል አንጀት እንዳሳረርክ አንጀትህም ያራል ደምም እንዳስነባ የሐዘንም ባጎርፍ በቁም ይበላሃል ያኔ ትለቃለህ መልቀቅ ብቻ አይደለም ደም የተፉበትን ለፍተው ያፈሩትን እያንዳንዷን ጥሪት እያንዳንዷን ሳንቲም በእጃቸው አሲዘ ወርቅና ብር አምባር ከራስ ጨምረ ሲለምኑ እምቢ ያልከውን በእንፉቅ ትፈታል ፈርዶብሃልና እስከዛው ድረስ ግን እስክትቀሰፍ ግን በኩር እስክታጣ በገዛ ራስ ላይ ፍም ትከምራል መንግስት ሀገርን ያስራል እንዴ ማንን አስረ ማንን ትተዋለህ መላ ኦርቶዶክሳዊ የሶሻል ሚዲያ ተጠቃሚ ነው ለዝቢኒ ታስሯል በቀጣይ ኦርቶዶክስ የሚሉ ልጆችን ስለ ኦርቶዶክስ ተዋህዶ የሚቆረቆሩ ዘብ የሚቆሙ ልጆችን ባሉበት ቦታ እንዲያዙ የሚል ትዕዛዝ ወጥቷል ዓላማችን አንድና አንድ ነው ክርስቶስና ክርስቶስ አንዲት ቤተ ክርስቲያን አበቃ ከዚህ ውጪ ሌላ ዓላማ የለንም እኛ ኦርቶዶክሳውያን በዚህ ሰዓት ወንድማችን ልጅ ቢኒን አስረውታል እንግዲህ ሶሻል ሚዲያ ላይ እየተንቀሳቀስን ያለን የተዋህዶ ልጆችን በሙሉ እያሰሱ ለማሰር እየተንቀሳቀሱ ነው የሚገኙት ዓላማችን ክርስቶስና ክርስቶስ ብቻ ነው አሁንም የፈለጋችሁትን ነገር ማድረግ ትችላላችሁ ዓላማችን ማንንም ወደ ኋላ የሚያሸሸን የለም መንግስት ሀገራችን ተነካች ዙፋን የተደፈረ ባለበት ወቅት በነበርኩበት የውትድርና ሙያ ቆስያለሁ ደምቻለሁ ጓደኞቼን ቀብሬያለሁ እንደድል ሆኖ አልሞትኩም ምናልባትም ጌታ መድኃኔዓለም ኢየሱስ ክርስቶስ ለዚህ አዘጋጅቶ ሊሆን ይችላል አሁንም በሃይማኖታችን ለተጋረጠብን ፈተና እንደ ትላንቱ መሳሪያ ይዤ ለሚገለኝ መልስ ባልሰጥም እንኳን ለመሞት ግን ዝግጁ ነኝ ለድንግል ማርያም ልጅ ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ወታደር ነኝ መንግስት እኛን መጨፍጨፉ እኛን መግደሉ የሚያስደስተው ከሆነ እኛም ለሰማዕትነት ዝግጁ ነን ወጣት ሆይ ለሰማዕትነት ተዘጋጅ ክብሩ ለኛ ነውና ሰላም ጤና ይስጥልኝ ቲክቶክ እንዴት ናችሁ ዛሬ ይሄን ቪዲዮ መስራት የምፈልገው ስለ አብይ አህመድ አንዳንድ መረጃዎች ለመስጠት ነው ብዙዎቻችሁ የምታውቁት ሊሆን ይችላል ግን ድንገት የማያውቁ ሰዎች ካሉ እኔ ይሄንን መረጃ ትዊተር ላይ 2019 ላይ ነበር ሼር ያደረኩት ግን አሁን አብይ አህመድ የሚያደርገውን ነገር በግልጽ ሁሉም ሰው ያያየ ስለሆነ አሁን ሞር ተቀባይነት ይኖረዋል ብዬ አስባለሁ እንደሚከተለው ነው አብይ አህመድን ስልጣን ላይ ያመጡት ሰዎች የተለየ ሃይማኖታዊ ተልእኮና በሃይማኖታዊ መስመር የሚጓዙ ሰዎች ናቸው አሜሪካ ውስጥ ያሉ ፓወርፉል የሆኑ የአሜሪካን ሴናተሮች ኦር ኮንግረስመን ናቸው ለምሳሌ ሴኔተር ጂም ኢንሆፌ የኦክላሆማው ሴኔተር የነበሩት አብይ አህመድ ገና ስልጣን ሳይገባ በፊት ያቁት ነበር ራሳቸው በተናገሩት ስፒች ላይ ዩቲዩብ ላይ አቬሌብል ነው ቪዲዮ አብይ አህመድን በ2016 በፈረንጆች አቆጣጠር እንደሚያውቀውና አንድ ላይ እንደሚጸልዩ አንድ ላይ እንደጸለዩ የተለየ የጸሎት ፕሮግራም ውስጥ የሊደሮች ቶፕ ሊደሮች ተብሎ አፍሪካ ውስጥ ተመርጠው
የተሳተፉበት ከአፍሪካን ብቻ ሳይሆን ከዓለም ዙሪያ የተሳተፉበት ፕሮግራም ላይ አብይ አህመድ 2016 ማለት ነው የዛኔ ብዙ ሰው ያቆም ኢንሳ ውስጥ ጦር የሚሰራበት መስሪያ ቤት ውስጥ የሚያገናኛቸው ሰዎች ካልሆኑ በስተቀር አብይ አህመድ ብዙ ኢትዮጵያኖች አናቆም እኔ ሰምቼ አላቅም ስለ አብይ አህመድ ግን በዛን ሰዓት አሜሪካን ውስጥ የነበሩ ቶፕ ሴኔተሮች የዛኔ ሴኔተር ጂም ኢንሆፌ ማለት የፔንታጎን ሴኔት ቼርማን ነው ኦቨርሲንግ ዘ ፔንታጎን ዳትስ በጣም ትልቅ ሮል ነው በትራምፕ አድሚኒስትሬሽን ጊዜ ማለት ነው ሶ በዛን ሰዓት ያቁት ነበረ በጸሎት ፕሮግራም ላይ ነበር የሚገናኙት ኦኬ እሱም ብቻ ሳይሆን እነ ጠቅላይ ሚኒስትር ኃይለ ማርያምንም እየደወሉ በስልክ ጸሎት እንደሚያደርጉ ብዙ መረጃዎች ሪቪል አድርጓል ሶ ዋት ጸሎት ክፋት የለውም ነገር ግን እነዚህ ግሩፖች ኔትፍሊክስ ላይ ዘ ፋሚሊ ሚል ዶክመንተሪ ወጥቷልና የተለየ አጀንዳ ያራመዱ እንደሆነ የሚናገር ኔትፍሊክስ ላይ ዶክመንተሪ ወጥቷል እሱን እንድታዩት ነው መጋብዛችሁ ዘ ፋሚሊ ይባላል እና ሴኔተር ጂም ኢንሆፌ የፋሚሊ ሜምበር ነው ሶ ከአብይ ጋር ክሊር የሆነ ኮኔክሽን አለው በጦርነቱ ጊዜ አብይ ከሌሎች አሜሪካን መሪዎች ጋር ሲጣላ ሰውየውን በሁለት ጊዜ በቀይ መንጣፍ ጋብዞ ያቃልና እሱን ልብ እንድትሉ ፈልጌ ነው አመሰግናለሁ ኦርቶዶክሳውያን በሙሉ አሰበ ተፈሪ ልዩ ስሙ ጭሮ የሚባል ከተማ ላይ እጅግ በጣም አስደንጋጭ የሆነ ነገር ደርሶናል ማለት ነው አሁን በከተማው በክልሉ ልዩ ኃይል አስለቃሽ ጭስ በቅድስት ልደታ ቤተክርስቲያን ግቢ ውስጥ በሚገኙ ኦርቶዶክሳውያን ምእመናን ላይ አስለቃሽ ጭስ እየለቀቁባቸው እንደሆነ መረጃው ደርሶናል ማለት ነው እጅግ በጣም በርካታ ምእመናን መተንፈስ እንዳቃታቸውና ከጭስ ውስጥ ማምለጥ እንዳልቻሉ መረጃው ደርሶናል ማለት ነው ኦርቶዶክሳውያን መልእክቱ ለሁሉም ሼር አድርጉ በአሰበ ተፈሪ ጭሮ የሚገኙ ኦርቶዶክሳውያን በየአካባቢያቸው ያሉ ወጥተው ወደ ቅድስት ልደታ ቤተክርስቲያን በመሄድ ቤተክርስቲያናቸውን እንዲያስጠብቁ እባካችሁን ኦርቶዶክሳውያን ይሄንን መልእክት ለሁሉም ሼር አድርጉላቸው እረኛው ፊት ቆሞ ሲቀድስ የሚውለው አንዱ በግ ነበረ በረቱ ሲነካ 99ኙ መጣ እየበረረ በመደመር ሂሳብ አንዱ ተጨምሮ 100 ሞልቶ አደረ 100ም ጸለየ 100ም ሰገደ እልፍ አላፉ ጾመ ተማህሌት ቆመ የሲኖዶሱም ቃል ይሄው ተፈጸመ የመንግስት ጅማ የለበትም ያስታውቃል እኮ እንደሌለበት ያው የሚታይ ነው ያስታውቃል የለበትም እንዴ ከውጪ ወደ ቤተክርስቲያን እየተኮሱ አይገሉም ማራ የሉበትም እነሱ ይሄ ወይ የግብጽ ወይ እንትን ነው አረ በጣም የሚገርመው እንዴ የት ይሄዱ ቆይ ከቤተክርስቲያናቸው የት ይሄዱ ደሞዝ የሚከፈላችሁ ህዝቡን እንድትጠብቁት ነው እንጂ እንድትገሉት እንድትጨርሱት ነው እንዴ ፍርድ የሌለ መስሏችኋል ከላይ ነው ፍርዱ አይዟችሁ በርቱ አትጨነቁ በአንዳች ነገር አትሸበሩ የተዋሕዶ ልጆች በአገር ውስጥና በውጭ ዓለም ብታምኑም ባታምኑም ለዚህ እምነት የፈለገ ነገር ይምጣኛም ከጎናችሁ ነን አንድ ሁለተኛ የመጣ ነው የተባለው ጳጳስ እጅግ በጣም ሐሰት ነው በጋራ ቤተክርስቲያኑ ግቡ እኛም እንጠብቅ ከመጣ እኛ ነን መጀመሪያ ግንባር ቀደም በቃ መንገዱን ልቀቁ እሺ ኦርቶዶክሳውያን አሁን በደረሰኝ መረጃ መሰረት መምህር ግሩም ተፈሪ ታስረዋል መንግስት መምህራንን እያሰረ ይገኛል ሁላችሁም ሼር አድርጉት መምህር ግሩም ተፈሪ ታስረዋል ሁሉም ሰው ይሄንን ሊያውቅ ያስፈልጋል ኮፒ ሊንክ ሼር አድርጉ የህዝቡ ጥያቄ ይሄው
መንሙፍታሲሲ ነጋን እንደገሰኒ ፋተው የፌኩ ሲኖዶስ ጥያቄ ይኸው እስማል አብ አልወልድ ሩህ አልቅዱስ አላህ ዋሂድ አወል ሸይ ይፈክሩነ ፊ ዱንያ ጠቅላዩ ባዶ አዳራሽ ሰብስቦ ጣራ ያየ ምን አለ? ይኸው እዚህ ያላችሁ የካቢኔ አባላት አንዳችሁ በዚህ ጉዳይ እጃችሁ ማስገባት አይፈቀድላችሁ። አንዳችሁ የኦሮሚያ ክልል ደግሞ ምን ምላሽ ሰጠ? ይኸው የካቲት 1 ቀን 2015 ዓ.ም የተሰጠው የሰልፍ ክልከላ መግለጫ መንግስት አሁንም ችግሩን ለመፍታት ሳይሆን ቤተክርስቲያኒቱን ለአንዴና ለመጨረሻ ለማውደምና ቤተክርስቲያኒቱን ለማጥፋት የታወጀ አዋጅ መሆኑን በጽኑ እንደምናምን አድርጎናል። በመግለጫውም አንደኛ በእምነቱ አባቶች በተመሳሳይ መልኩ ሰልፍ ተጠርቷል በማለት መጥቀሱ የቤተ ክርስቲያን የመጨረሻው አካል የሆነው ቅዱስ ሲኖዶስ አውግዞ የለያቸውን አካላት የእምነቱ ተከታይ ማድረግ ብቻ ሳይሆን መብት ያላቸው ህጋዊ አካላትና የቤተ ክርስቲያን አባቶች አድርጎ መጥራቱ አሁንም ላይ ማብራሪያ ለመስጠት መሞከሩ የቤተ ክርስቲያኒቱን ክብር የሚነካና የሚያጠለሽ እንዲሁም ህግና ስርዓትን ከማስከበር ይልቅ ለህገ ወጦች ጠበቃ ሆኖ የሚከራከረው መንግስት መሆኑን ጭምር ለመረዳት ችለናል። በመሆኑ የቤተ ክርስቲያን በመንግስት የደህንነት የጋራ ግብረ ኃይል ተሰጠ የተባለው መግለጫ የቤተ ክርስቲያናችንን ህጋዊ መብት የገፈፈና ህገ ወጥ መግለጫ በመሆኑ ቤተ ክርስቲያናችን አትቀበለው። እንስማና እውነታውን እንግዲህ እየተረዳን እንመጣለን ማለት ነው። እነዚህ ሶስቱ ሊቃነ ጳጳሳት ያኔ በዛ በኦሮሚያ ቤተ ክህነት ሳይቀር ስራቸው እዚህ ነው። ከሲኖዶስ ጋር ይሰበሰባሉ፣ በጨለማ ደግሞ ከነዛ ጋር ይገናኛሉ። እነዚህ አካላትስ እንደው በእውነት አሁን ከሿሚዎቹ አንዱ ልጥቀስና ብፁዕ አቡነ ሳይሮስ ስም ጠቅሼ ኦሮሞ ናቸው አይደሉም። ሙሉ በሙሉ እናትም አባትም መንዜ ነው፣ መራቢቴ ነው። አውቃለሁ አብሬ ስለማቅ በተለይ ታናሽ ወንድማቸው ቀሲስ ፍስሐ የሚባሉ በረከታቸው ይድረሰኝ አርፈዋል። እዚህ ማርቆስ አለቃ ናቸው። መጀመሪያ ቄስ ነበሩ። መጨረሻ ላይ ያው ጉዞ አባ ፍስሐ ተብሎ ነው ባለቤታቸው አርፈው የሞቱት። ጓደኛዬ ናቸው። ለኔ አብሬ ነው ወላ አብሬ ነው ምንድነው? ለምን እንወሻሻለን? ኦሮሞ ናቸው አይደሉም። ግን ያደጉት እዚህ ደራ ነው። እዚህ ወደ ሰሜን ሸዋ አካባቢ ኦሮሚያ ውስጥ አደጉ። ሰላምታዋን ደናደር እስቲ አቡነ ሳይሮስ በኦሮምኛ ቀድሶ ይውጡ። እኔ ዛሬ ክህነቴን ልተው። ቅዳሴ አይደለም ትንሽ ትምህርት አስተምሮ ይውረዱ። የለም ደጉ የዋ የኦሮሞ ህዝብ ግን የነሱ ፖለቲካ መነገጃ በስሙ ኦሮሞ አይደሉም። ኮፒ ኦሮሞ ናቸው። ኮፒ ፍቅርን ነው የምንኖረው። እኛን ለማባላት አትቸኩሉ። ያው እኛ እንደዚህ በፍቅር ነው የምንኖረው።
ተፋቅረን ተከባብረን አድራከሙ ምን አለ የምትለዋለህ? ይኸው ንገራቸው። ፍቅርን ከክርስቶስ ትሕትናን ከማርያም ያልተማረ አገልጋይ አይሆንም ምሳሌ ይውረድ ከአትሮኖስ ላይ። አትፈርስም ጉልላቷ እርሱ ነው፣ ቅድሳት የሰራት ደሙ ነው። ብትፈተን በእሳት በመከራ ትኖራለች ሁሉንም ተሻግራ። ኦርቶዶክስ ተዋህዶ ሀገር ናት የሰጠች ክብር ነፃነት። ኦርቶዶክስ ተዋህዶ ሀገር ናት የሰጠች ክብር ነፃነት። ይህ አይገባትም በሉ። ድምጻችሁን ከፍ አድርጋችሁ ይህ አይገባትም። ሀገር ለሰራችው፣ ሀገር ላቆመችው ይህ አይገባትም። ሀገር ለሰራችው፣ ሀገር ላቆመችው ድምጿን ስትቀንስ ዝም ያለች መስሏችሁ የነኳት አልፈዋል። እርሷ ግን ጸንታለች። ይህንንም አልፋ ነገም ትኖራለች። ድምጻችሁን አሳየተን ጌታ አትንሳን፣ በደል አለብን ይቅር በለን። ያው እንግዲህ መላ ኢትዮጵያውያን እንዳያችሁት ነው። ይህንንም ቻናል የምትከታተሉ ይህንንም ቪዲዮ የምታዩ ቪዲዮቹ እነዚህን ይመስሉ ነበረ። በጣም የሚያሳዝኑ ቪዲዮዎች አሉ፣ በጣም የሚያስገርሙ ቪዲዮዎች አሉ። ቅዱስ ሲኖዶሱም የልጅ ቢኒ መያዝ እጅግ በጣም አነጋጋሪ ሆነዋል። መታሰር እንግዲህ ስንቱን አስረው እንደሚጨርሱት እግዚአብሔር ይወቀው። ያው እኛ ሊበታትኑ ፈልገውን አንድ አድርገውናል። ይህ ደስ ያለኝ ነገር ሊበታትኑ ፈልገው ሁሉም በፍቅር አንድ ሆነዋል። የተጣላው ተጣምሯል፣ ለእምነቱ ቆሟል። ወታደሩም ትጥቁን ፈቷል። ማንነቱን ትቶ አንድ ሃይማኖቴ አንድ ቤተክርስቲያን አንድ ኢትዮጵያ ብሏል። በጣም ደስ የሚል ነገር ነው። በዚህ ተደስተናል። እኛም እዚህ ውጪ ያለነው ውጪ የሚኖሩት ኢትዮጵያውያኖች እንዳለ ቆመናል። በተጠራንበት ሰልፍ በተጠራንበት ቦታ ላይ ተገኝተን ድምጻችንን እናሰማለን፣ ለዓለም ሕዝብ እንዲያው እናደርጋለን። አሁንም በድጋሚ ላስታውሰው የምፈልገው ነገር በኔዘርላንድ አካባቢና በቤልጅየም የምትኖሩ ሙሉ ኢትዮጵያውያን፣ ኤርትራውያን እንዲሁም ክርስቲያኖች፣ ሀበሾች ይህንን ጥቃት ማትፈልጉ ማናችሁም ይህን ቪዲዮ የምታዩ ማክሰኞ ብራሰልስ ኢትዮጵያ ኤምባሲ ሰላማዊ ሰልፍ ተጠርቷል። እዛ እንገናኝና ድምጻችንን ለኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን እናሰማ፣ ለፍትህ እናሰማ። ቪዲዮውን ስላያችሁት በጣም አመሰግናለሁ። እግዚአብሔር ያክብርልኝ። ጥሩ ዜና ያሰማልን። የካቲት 5 ጥሩ ነገር እንሰማለን፣ ጥሩ ውሳኔ እንሰማለን። በሰላም አንድ እንሆናለን። የመጣብንን ሰይጣን እንጋፈጣለን። እግዚአብሔር ምሕረቱን ያወርድልን፣ ፊቱን ወደኛ ያዙርልን። ማምላክ እናቴ ከእናንተ ጋር ይሁን፣ ከኔ ጋርም ትሁን። ጸሎታችንን ትስማ። አመሰግናለሁ። በጣም ሰላም ሰንብቱ። ቻው